ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃቲው ነው። ዛሬ ደግሞ አዳዲስ መረጃዎችን ይዘን መጥተናል። እንደሚከተለው እናቀርባለን። ወደ መረጃዎቹ ከማለፋችን በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን ወደ ቀዳሚው መረጃ ስናልፍ የእስራኤልን ጉዳይ የሚመለከት ይሆናል። እስራኤል በጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንከፍታለን ሲሉ የኡጋንዳው የጦር ጠቅላይ አዛዥ ሌተናንት ጀነራል ሙሁዚ ካይኔሩጋባም እስራኤል በኢራን ጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንደሚከፍቱ የኡጋንዳው ጦር ጠቅላይ አዛዥና የረጅም ጊዜ ሀገሪቱ ፕሬዝዳንት ዮዮሪ ሙሴቬኒ ልጅ ሌተናል ጀነራል ሙሁዚ ካይኔሩጋባም አስታውቀዋል። አዛዡ በትዊተር ኤክስ ገጻቸውን ባሰፈሩት መልእክት በመካከለኛው ምስራቅ ያለው ጦርነት አሁን ላይ እንዲያበቃ እንፈልጋለን። ዓለም በዚህ ጦርነት ታክቷል። ነገር ግን እስራኤልን ለማጥፋት ወይም ስለማሸነፍ የሚነሳ ማንኛውም ሀሳብ እኛን ወደ ጦርነቱ ያስገባናል፣ ያውም በእስራኤል ጎን ተሰልፈን በማለት ጠንካራና ያልተጠበቀም አቋማቸውን አንጸባርቀዋል። ይህ የጦርነት አዛዡ አነጋጋሪ መግለጫ የተሰማው የእስራኤሉን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንድም የሆኑት እና ኢትዮጵያን አቆጣጠር በ1976 በኤንቲቢኤ ኡጋንዳ ታጋቾችን ለማስለቀቅ ኦፕሬሽን ላይ የተደረገው ዮኒ ኔታንያሁን ኡጋንዳ ሐውልት እንደምታቆም ካይኔሩጋባም ባለፈው ወር ይፋ ማድረጋቸውን ተከትሎ ነው። በዚህ ክስተት የሚያሳየው የመካከለኛው ምስራቅ ጦርነት የፖለቲካ ማዕከል ከአረብ ሀገራት አልፎ በአፍሪካ ቀንድ እና በምስራቅ አፍሪካ የጂኦፖለቲካ ሚዛን ላይ የጎላ ሚናም እየተጫወተ መምጣቱ ነው። የሙሁዚ መግለጫ ዩጋንዳ ከእስራኤል ጋር ያላትን ታሪካዊ የጸጥታ ትስስር ወደ አዲስ ወታደራዊና ዲፕሎማሲያዊ አጋርም እያሳደገችው መሆኑንም ያመለክታል ተብሏል። ወደ ሌላኛው የድንቃ ድንቅ መረጃ ስናልፍ በጣም ዓለምን ጉድ ያስባልና ብዙዎችን ያስገረመ አንድ ዜናም ተሰምቷል። ለ3 ደቂቃ ብቻ የቆየው የጋብቻ በኩዌት የሚገኙ ጥንዶች የጋብቻ ሰነድ ከፈረሙ ከ3 ደቂቃ በኋላም ተፋቱ። ይህ ክስተት በሀገሪቱ ታሪክ በአጭር ጊዜ የቆየ ጋብቻም ሆኖ ተመዝግቧል። እንደ ዘገባዎች ገለጻ ጥንዶቹ በፍርድ ቤት ተገኝተው የጋብቻ ስምምነታቸውን በፊርማ ካረጋገጡ በኋላ ከህንጻው ደረጃ ለመውጣት ሲራመዱ ሙሽራዋ በድንገት ተሰናክላ ትወድቃለች። በዚህም ወቅት ሙሽራው ሊረዳት ከመሞከር ይልቅ ደደብ በማለት የሰደባት ሲሆን ድርጊቱ ያስቆጣት ሙሽራው ወዲያውኑ ወደ ዳኛው ዘንድ በመመለስ ጋብቻው እንዲፈርስ ጠይቃለች። ዳኛውም የሙሽራዋን ጥያቄ በመቀበል ጋብቻው ወዲያውኑ እንዲፈርስ የወሰኑ ሲሆን ጥንዶቹ የጋብቻ ሰነዱን በፈረሙ በ3ኛው ደቂቃ ላይ ተለያይተዋል ሲል ዴይሊ ስታር ዘግቧል። ወደ ሌላኛው መረጃ ስናልፍ በሰሞኑን የተሰማ አንድ መረጃ ላይ አርቲስት ሰራዊት ፍቅሬ፣ መንሱር ጀማል ልጅ ካሌድ፣ ዳንኤል ተገኝ፣ የኢቢኤስ ጋዜጠኛ አርቲስት ይገረም ደጀኔና አብርሃም ግዛው ከመሸ በፌዴራል ፖሊስ ቁጥጥር ስር መዋላቸውን ዘሀበሻ ምንጮች ዘግበዋል። እነዚህ ታዋቂ ግለሰቦች በቁጥጥር ስር የዋሉት ፊንቴክ ከተባለ ድርጅት ጋር በመሆን መኪና እናስመጣላቸዋለን በሚል ማስታወቂያ በመስራት በርካታ ግለሰቦች ገንዘባቸውን እንደተጭበረበሩ እና መኪናም እንዳልመጣላቸው ይገልጻሉ። በዚህ ምክንያት እንደሆነ መረጃዎች እያሳዩ ይገኛል። ውድ የቻናላችን ቤተሰቦች የያዝናቸው መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ በያላችሁበት ቸር ቆዩልን። ሀገራችን ሰላም ያደርግልን። አዳዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም